የሚመክራቸው ሰው አጡ። እውነት ለመናገር የሚመክራቸው ሰው አጥተዋል ይመስለኛል። ቤተሰብም ደግሞ ያላቸው አይመስለኝም። እኔ በጣም ነው የሚገርሙት ማለት ነው። ምክንያቱም ትዳር ማለት የተከበረ ነገር ነው። እንደዚህ ዕቃ ዕቃ ጨዋታ አይደለም። በየቀኑ 10 ሴት መቀየር ምናምን ነገር ለእነሱማ በቃ ፈጣሪ አዝንቦላቸዋል ማለት ይቻላል። እውነቴን ነው የምላችሁ ማለት ነው። ያ የሚደብር ነገር ነው። በተለይ ደግሞ የምታበረታቱ ሰዎች ላይክ እያደረጋችሁ ሸር እያደረጋችሁ እያያችሁ የምታበረታቱ ሰዎች የእውነት ነው የምላችሁ በጣም የሚያስጠላ ነገር ነው። ምክንያቱም ቪው ባይኖራቸው ወይም ላይክ ባይኖራቸው እንደዚህ የሚያስጠላ በቃ ምንም ትምህርት የማይሰጥ ነገር ራሱ አይሰሩም ነበር ማለት ነው። ምክንያቱም ትዳር መጫወቻ አይደለም። ትዳር እኮ የተከበረ ነገር ነው። በነገራችን ላይ እነሱ ቢዝነሳቸውን እየሰሩ ነው። አይ ነው ይሄ ማናችንም እናውቃለን። ግን ቢሆንም ወደ ማህበረሰቡ የሚያስተላልፉት ነገር ምንድን ነው? ለእኛ እያስተላልፉ ያሉት ነገር ምንድን ነው? ለታናናሾቻችን እያስተላልፉ ያሉት ነገር ምንድን ነው? ነገ እነዚህ ሰዎች ልጆች ቢኖራቸው ለልጆቻቸው ምንድን ነው ትተው የሚሄዱት ነገር? ይቅርታ ፋሚሊ፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለወሬ ቸኩዬ ነው ማለት ነው። ከኔ ጋር አለሁላችሁ። በጣም የሚያስጠላ ነገር ነው እያደረጉ ያሉት ነገር። እባካችሁ በተቻላችሁ አቅም እንደዛ አይነት ቪዲዮ ሲሰራ ባታበረታቱ ብዬ እኔ እመክራለሁ፣ እንደራሴ ማለት ነው። የሚጠቅመንን ነገር ብቻ ብንመለከት ወይንም ደግሞ ለሚጠቅመን ነገር ላይክ ብናደርግ ሸር ብናደርግ ለኛ ራሱ በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው እውነት ለመናገር ማለት ነው። ግን አሁን እዚህ ጋር ወንድ ልጅ እኮ ማለት ነው ካልበሰለ የትዳር ጣዕሙ ወይንም ደግሞ ትዳር ምን ማለት እንደሆነ ራሱ አያገናዝብም። ሴቶችን ብንሆን እንደዛ። ግን ሴቶች ከወንዶች የተሻለ እናስባለን ብዬ አስባለን። አብርሻውን የሆነ ያልበሰለ ሰው ስለሆነ እንግዲህ ምናምን ነገር ከአስሯ ሴት ጋር ከሌላ ሴት ጋር በጣም ነው የሚደብረው። የእውነት ነው የምላችሁ ውድ ቤተሰቦች፣ እስኪ የሆነ ነገር በሏቸው ግን የሆነ ነገር በሏቸው። እውነቴን ነው የምላችሁ የሆነ ነገር በሏቸው። እናንተ የምትሉትን ታውቃላችሁ። ይሄ ምንም ስነ ስርዓት የሌለው ስራ ነው እንደኔ ማለት ነው። ሁሌ ሴት መቀየር፣ ሁሌ የሆነ እስኪ በለየት ባለ ነገር እንኳኑና ለኛም ትምህርት ስጡን፣ ለኛ የምንሰራበት ነገር ስጡን፣ ራዕይ ስጡን፣ ተነሳሽነት እንዲኖርን አድርጉን። እስኪ እንዴ በዛ በጣም የእውነት በዛ አልበዛም? ውድ ቤተሰቦች ላይክ ሸር ማድረጋችሁን እንዳትረሱ።